አህለን ወሳህለን እንኳን ደህና መጣችሁ። ሰላም ላንቺ ይሁን እህቴ። እኔ አልኮመትም ግን ላይክ አደርጋለሁ እና ለአንቺ ምስጋና ቃላቶች ያንሱኛል ብዬ አስባለሁ። ሆኖም ግን እግዚአብሔር ያሰብሽውን ከኃጢአት በስተቀር ያሳካልሽ፣ የእረፍት እንጀራ ይስጥሽ። በአንቺ 5 በ10 ተሻሽያለሁ ይላል ይሄ ኮመንት። እኔ ተሻሽያለሁ፣ ቻልኩበት፣ እየተማርኩ ነው፣ እየገባኝ ነው ስትሉኝ የሚሰማኝን ደስታ ልገልጽላችሁ አልችልም። አሁንም በርቱና ተማሩ። አረቦች አልዕልም ኑር ይላሉ። አልዕልም ኑር፣ ይሄ ማለት ትምህርት ወይም እውቀት ብርሃን ነው ማለት ነው። አልዕልም ወይም ዕልም እውቀት ነው፣ ትምህርት ማለትም ይሆናል። ኑር ደግሞ ብርሃን ነው። ስለሆነም በርትታችሁ ተማሩ። የምትማሩት ደግሞ አረብኛ ቋንቋ ብቻ አይደለም፣ ሌሎችም ቋንቋዎች ሊሆኑ ይችላሉ። ለምሳሌ በተለይ ደግሞ እንግሊዘኛ። ምክንያቱም በዓለም ላይ የሚገኙ አብዛኞቹ ነገሮች የተጻፉት በእንግሊዘኛ ስለሆነ ነው። አንዳንዴ እኔ ጉግል ላይ ገብቼ በአማርኛ ስፈልግ ብዙ ነገሮችን አላገኝም። የምፈልጋቸውን ነገሮች ካሉ በእንግሊዘኛ ፈልጋቸውና ከዛ በአማርኛ ተረጉማቸዋለሁ። ሌላው ደግሞ ቋንቋ ካልሆነ ሌሎች ነገሮችንም እንማር። በተለይ ደስ የሚሉንን ነገሮች መጻፍ ይሁን የእጅ ስራ መስራት ይሁን ዳቦና ኬክ መጋገር ነው ወይስ ወጥ መስራት፣ ሂሳብ መስራት፣ ፀጉር መስራት ይሁን የሆነው የማንኛውም ነገር ቢሆን ደስታን የሚሰጠን የሚመስጠን ነገር ከሆነ ያ ከፈጣሪያችን ለእያንዳንዳችን የተሰጠ ጸጋ ስጦታ ነውና እንድንማረው እንድናሻሽለው ያስፈልገናል። ፈጣሪያችን ውለታ አይረሳም፣ ቃሉን ጠባቂ ነውና ትግላችንን አይቶ ደግሞ በመልካም በደግ በደህና ይከፍለናል። ስለዚህ በርትታችሁ አጥኑ ለማለት ነው። ስለ መልካም ምኞታችሁ አመሰግናለሁ። አሚን 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 ብያለሁኝ። እረ እህቴ አትለፊኝ፣ ነከሰው እና እየተነካከሱ ነው ማለት። ዓድ ማለት ነከሰ ማለት ነው። ለምሳሌ በአረፍተ ነገር ውስጥ አልከልብ ዓድ አልወለድ፣ አልከልብ ዓድ አልወለድ ማለት ውሻው ልጁን ነከሰው ማለት ነው። አልከልብ ውሻው፣ ከልብ ውሻ ማለት ነው። አልወለድ ልጁ፣ ወለድ ወንድ ልጅ ማለት ነው። የተነከሰችው ሴት ልጅ ከሆነች አልከልብ ዓድ አልብንት እንላለን። አልከልብ ዓድ አልብንት፣ ውሻው ልጅቷን ነከሳት ማለት ነው። አልብንት ማለት ልጅቷ ማለት ነው። ቢንት ማለት ሴት ልጅ ማለት ነው። ዓድህ ማለት ነከሰው ማለት ነው። ለምሳሌ أخوه الصغير عضه وهم قاعدين يلعبون. أخوه الصغير عضه وهم قاعدين يلعبون እየተጫወቱ ሳለ ታናሽ ወንድሙ ነከሰው ማለት ነው። أخوه ወንድሙ፣ አኽ ማለት ወንድም ማለት ነው። الصغير ታናሹ፣ صغير ማለት ትንሽ ማለት ነው። ሴት ከሆነች ሰጊራ ነው የምንለው። ዓضህ ነከሰው፣ ወሁማ ማለት እነሱም ማለት ነው። ጋዕዲን ይልዓቡን፣ ጋዕዲን ይልዓቡን እየተጫወቱ ሳለ ማለት ነው። ይልዓቡን ማለት ይጫወታሉ ማለት ነው። አኹሃ አሰጊር ዓضሃ ወሁም ጋዕዲን ይልዓቡን። አኹሃ አሰጊር ዓضሃ ወሁም ጋዕዲን ይልዓቡን እየተጫወቱ ሳለ ታናሽ ወንድሟ ነከሳት ማለት ነው። ይሄ ደግሞ አኹሃ ወንድሟ፣ አኹሃ አሰጊር ማለት ደግሞ ታናሽ ወንድሟ ማለት ነው። ዓضሃ ነከሳት። ማድሪ ሌሽ በስ ዳይመን ይዕዱን ባዕድ፣ ማድሪ ሌሽ በስ ዳይመን ይዕዱን ባዕድ፣ ለምን እንደሆነ እንጃ ወይም ለምን እንደሆነ አላውቅም፣ ግን ሁሌ ይነካከሳሉ፣ አንዱ አንዱን ይነክሳል ማለት ነው። ማድሪ አላውቅም፣ ሌሽ ለምን፣ በስ ግን፣ ዳይመን ዳይመን ማለት ሁሌም ወይም ዘወትር ማለት ነው። ይዕዱን ባዕድ ማለት ይነካከሳሉ፣ እርስ በርሳቸው ይነካከሳሉ። ዓይብ ላ ትዕضህ፣ ዓይብ ላ ትዕضህ ነውር ነው አትንከሰው ማለት ነው። ይሄ ዓይብ ነውር ማለት ነው። ላ ትዕضህ አትንከሰው። ዓይብ ላ ትዕضህ እንላለን ሴት ከሆነች። ዓይብ ላ ትዕضህ ነውር ነው አትንከሽው ማለት ነው። ላ ትዕضህ አትንከሽው። ልጆች ማለት ትንንሽ ልጆች ሲነካከሱ ካያችሁ እንዲህ ብላችሁ እንዲያቆሙ ትነግሯቸዋላችሁ ማለት ነው። ኸሊ ላ ትዑድ አኹክ፣ ኸሊ ላ ትዑድ አኹክ
ተው ወንድምህን አትንከሰው ማለት ነው። ኸሊ ተው፣ ላ ትዑድ አትንከስ፣ አኹክ ወንድምህ። ተናካሿ ሴት ከሆነች ኸሊ ላ ትዑዲ አኹኪ እንላታለን። ኸሊ ላ ትዑዲ አኹኪ፣ ተይ ወንድምሽን አትንከሽው ማለት ነው። ኸሊ ተይ፣ ላ ትዑዲ አትንከሺ፣ አኹኪ ወንድምሽ። ኸሊ ላ ትዑድ እኽተክ፣ ኸሊ ላ ትዑድ እኽተክ፣ ተው እህትህን አትንከሳት ማለት ነው። ይሄ ደግሞ እኽተክ ማለት እህትህ ማለት ነው። ላ ትዳረቡ፣ ላ ትዳረቡ አትጣሉ ወይም አትደባደቡ ማለት ነው። ይሄ ያ ዕያል ኸላስ ላ ትዳረቡ፣ ያ ዕያል ኸላስ ላ ትዳረቡ፣ እናንተ ልጆች በቃ አትደባደቡ ወይም አትጣሉ ማለት ነው። ያ ዕያል ማለት እናንተ ልጆች እንደማለት ነው። ዕያል ልጆች ማለት ነው። ኸላስ በቃ፣ ላ ትዳረቡ እንዳልኩት አትጣሉ ወይም አትደባደቡ ማለት ነው። ያ ወይለክ ሚኒ፣ ያ ወይለክ ሚኒ ወዮልህ ከኔ ማለት ነው። ይሄ ለወንድ ነው። ሴት ከሆነች ያ ወይሊክ ሚኒ እንላታለን። ያ ወይሊክ ሚኒ ወዮልሽ ከኔ ማለት ነው። አና አወሪክ፣ አና አወሪክ ወይንም አና ባወሪክ፣ አና ባወሪክ እኔ ያሳይሃለሁ እንደማለት ነው። አና እኔ፣ አወሪክ ወይም ባወሪክ አሳይሃለሁ ማለት ነው። አና አወሪኪ እንላለን ሴት ከሆነች አና አወሪኪ ወይም አና ባወሪኪ፣ አና ባወሪኪ እኔ አሳይሻለሁ ማለት ነው። አወሪኪ ወይም ባወሪኪ አሳይሻለሁ ማለት ነው። ይሄ እንግዲህ ዛቻ ነው። እኛም ቆይ አሳይሻለሁ ወይም አሳይሃለሁ እንደምንለው ማለት ነው። ትንሽ ለየት ባለ ሁኔታ አና አወሪክ ሹግለክ ማለትም እንችላለን። አና አወሪክ ሹግለክ ወይንም አና ባወሪክ ሹግለክ፣ አና ባወሪክ ሹግለክ እኔ ስራህን አሳይሃለሁ ማለት ነው። አና እኔ፣ አወሪክ ወይም ባወሪክ እንዳልኩት አሳይሃለሁ ማለት ነው። ሹግለክ ስራህ። ሴት ከሆነች አና አወሪኪ ሹግሊክ እንላታለን። አና አወሪኪ ሹግሊክ ወይም አና ባወሪኪ ሹግሊክ፣ አና ባወሪኪ ሹግሊክ እኔ ስራሽን አሳይሻለሁ ማለት ነው። አወሪኪ ወይም ባወሪኪ አሳይሻለሁ ማለት ነው። ሹግሊክ ስራሽ። የዛሬ ሆምወርካችን ምንድን ነው? ዓድ ዓድ፣ አልከልብ ወይም ከልብ፣ ወለድ بنت، أخوها الصغير أخوه الصغير، عضة، قاعدين يلعبون قاعدين يلعبون، أخوها الصغير أخوها الصغير، عضها، ما أدري، دايما يعضون بعض يعضون بعض، عيب، خلي، أختك، لا تتضاربوا، عيال، يا ويلك مني يا ويلك مني، أنا أوريك أنا أوريك، أنا أوريكي أنا أوريكي። ይበቃችኋል። በርትታችሁ አጥኑ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁንም ስጡኝ። ጥያቄዎቻችሁን ላኩ። የተቻለኝን ያህል መልስላችኋለሁ። ከመሄዳችሁ በፊት ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።